መንገድ ነው እንጂ እንዴት ዋለሽ ነው መንገድ የምትሄድ እንዴ መንገድ ነው አንቺ የጠፋይ እንዴት አርጎ ገደለኝ መሰለሽ ተራራና ጠፋው ገርፎ መንገድ ያለ እንዴት ምን ሆነሽ ነው ልጆችሽ ምን ሆኑ ደሞ አንቺ እንደው ዝም ብዬ እዚያ ቤት ተቀምጬ ሁሉንም ባዳምጥ ራሴን አመመኝ በሽታ አጠራቀም በሽታ አመመኝ እና ልጆችሽና ባልሽን የጥለሽ ቤት ልትሄጂ ነው በደል ይበል ናቸው ደህና ናቸው ዛሬ መስጊድ ናቸው እንዴት ምን ሆናችሁ ነው እዚህ ተቀምጠሽ ምን ሆነሽ ደክሞሽ ነው ደህና ነኝ መንገድ ዳር ነው መንገድ ለቅሶ መጣ ምንድን ኧረ ዝም ብዬ መንገድ ነው መረረኝ ልሄድ ነው ያልመረረው ሰው አለ መስሎሻል በአሁን ጊዜ እንደው አሁን ያልመረረው አለ መስሎሻል እንደኔ ነው ባሉ ማለት አታወስኝ እንደው የትናተሽ ነው በብረት አስረድ አስረድ እናስቃውሽ አሁን ያልመረረው አለ እኛም ባላችን ደብድቦን ልጆቻችን ገነው አድርገው ቤት እየሄደ እየዋለ ከብቱን እየሄደ እያሽመሉ በዝም ብሎ ልጆች ካርታ ቤት እየሄዱ ካርታውን ሁሉን ጨርሰው ልታዘዝ እያሉ ሁላችን አጨቅ እያለ እየሄደ እንደው ያልከፈው የለም ቆይማ እንደው ተመለሽ ቀስ በይ እኛም ከፍቶን ነው የምናድር እሺ እንደው አስካር ምን ያሳቀር ምን አረጋ ታባው የኔው ዘብዝቦ በቁሙ ሲሸራ ነው የሚያድር እና ታዩ ብዬሽ ነው እንደው ምክር ነው እናንተ ትቃላችሁ ነገር አሰድሽም አሰድስቁ ባሉ ማለት አይደለም የኛ ኑሮም ያው ነው እጉድዬ ብለሽ አሁን ተነሽ ታዲያ ልጆችሽን ልጆችሽን ያሳዝኑሽ አይታታለው ተደብቀም አውልሽ የኛም ያው ናቸው እንደው የሁላው ዘብዛባ አሁን ተኔ ጀምሮ እዝጎ ልጁ ገኗል ጠጉሩን አሳድጎ ተቆረጥ ለምን ካርታው ፑል ቤት ነው አልኩሽ ኑርና እንደው ተውትማ የሁላው ሴቲቱ ልጅም እንደው ወንዱ አርጋ አላሳድገው ኧረ እንደዚያ ተሆነስ እንግዲያስ እኔ ምንድን እናንተ ነው እኔማ እኔ ብቻ መስሎኝ እኮ አገሩ ነው የሁላው ነው የሚመክርሽ አንተሽ ነው ከዚያ ቁጭ ብለሽ ዝም ብለሽ ሲነድሽ ጊዜያን የሁላው ነው እንደው ታስረዳሽ ትልቅ ልጅ የለሽ ወንድ ልጅ የለሽም ኧረ የለኝም ወሰናቸው የማንም የለሽ ወንድ ልጅም ወንድ ይችላል ሰውዬውንም ልጁንም ቻይ ነው በታነሽ ነኝ ከተነሽና ታነሽ ነኝ የዘንድሮ ኑሮ ሲወል ነው አሉት ሲወልን ስጄ ሳልሞት ባየሁት ናማን የላሳይህ ሲወል ጠፍቶ ነው ወይ ብረንጣር ተጥዷል አንተ ግባተ ላይ እና እንደዚያ ነው እኛ መችስ ሶይ አባቶቻችን ሲያወሩ እንሰማለን ህጀባ ላይ እንግዲህ አስስ እንደው ሙትና እንደው አይተ በደብዳቤ ወይ በስልኩ ጥፈህ ላክልኝ ሊወስቲ ምኑን ሲወሩን አንተ ትሞት እንደው መጀመሪያ ዋኔ ማለውቆ ብዬ አንተ የምትወቀው ተንዶ እኔ ሲሉን የሰማው አንተ ያልከው እዚያው የጀመርከው ድና ጨርሰው ዋኔ ማለውቆ ብዬ እንጂ ምን እንግዲህ አስቆይ ሂጅ ወይ በደብዳቤ ወይ በስልክ ልክልሃል ለሰንግዲህ አሰንት ልክልኝ በልሽ ስልክ ቁጥር ስጠኝና አንተ እንዳያስደውዬ እኔ ስልክም የለኝ አስደውዬ እንድትነግረኝ እኔ 09 22 25 የኛ ሀገር ስልክ ቁጥር አለ ሲወሩ ነው የኛ ሀገሩን ነው የማውቀው እኔ የኛ ሀገሩ የሲወሩ እኮ ነው ያልኩት የሲወሩን ደግሞ እስቲ ቆይ ተምሬ እነግርሃለሁ መቼ ትነግረኝ ታባቶች ተምሬ ነገ እነግርሃለሁ እንግዲህ አስነስ እንድትነግረኝ በልሽ አንቺ ያሽሩ አባል መቶም ገና አበዝተው ተከትፏል በታኪና ዘይቱን ሞቅ አድርገሽ እንትን በይው ነጭ ሽንኩርት ሰሪው ከተቆ ይሆናል ያንዲያ ዘይና ተልተል ወሰሪው ስድስት ይሆናል አሁን አይቆይም ወዲያ የሰው ደቂቃ አይቆይም ያልተልወ ብለን እንድናቀርብላቸው ሰራተኛ እኮ 5 እና 6 ነው ፍሬውም እዚያ ፍሬው እዚያ ነኝ ይገኝ አረዲያት እሱ ልማዱ ነው ምን ጊዜ የሚያሮጣ ነው ወዲያ ወራጦም ቢሆን ምን ችግር አለው ተል ወደ እርሶ ተልተል ብሎ ወደ ስራ መር ነው አዎ
አዎና ጦለትም አለ። እውነትም የአማራ ልጅማ በጦለት ነው የሚመልሰው ሁሉም ነገር። ግድግዳው ምኑም የሚያምር በመብል ነው። ተው ብትወኝ አይደል ወዲያ የኔ ሲቁላላ አደርሽዋለሽ። ሲበላ ይቀርባል እንጂ መች መሳቂያ ነሽ። ወይ ማገዶ ቢሎኝ ያደራል ማገዶ ተጠቃራዝናብ ሳልወርቅ አንተሎ ሽሮ ወረስና ተው ባለቤት እንግዲህ ያቀር የንም ዝም ብለን በዚህ ወዲያ ያቀረኝ ረድስቱ አልመጣ ብሎ አይደል ረዲያ የብቻ ይደርሳል ገና እስከ 6 ሰዓት ወዲያ ያለህ የሰዓቱ ይደርሳል ብዬ አያፍሬው አግድ አቋሙን ማደና አርጋችሁ አቁሙ እንዳይወርቅ አቋሙ ደህና ሆኖ ይቆም። እርጥብ ስቧል ይነጋነጋል